አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ የአንዲት እህታችንን ታሪክ በጣም ለእናንተ ትምህርት ይሆናችኋል ብላ ታሪኬን አካፊልኝ ከኔ ይማሩ ዘንድ በጣም እየተሰቃየሁኝ ነው ብላ በጣም አልቅሳ ያስለቀሰችን እህታችን ችግሯን ለነግራችሁ ነው የመጣሁት። እናንተም ትማሩበት ትጠነቀቁበት ዘንድ ማለት ነው። እንዲሁም ሌሎች እህቶችም ደውለው ያናገሩኝ ነበረ በኢሙ። በጣም ያሳዝናል ወላሂ። እኔ በጣም እነሱ ጋር ሳለቅስ እስካሁን ድረስ ራሴን እያመመኝ ያለቀቀኝ የሚገርማችሁ ነገር ማለት ነው። እና የሁሉንም ሀዘን የሁሉንም በሽታ ስቃያቸውን ምን ነው እንደኔ እንደዚህ እንደማወራችሁ መተው እዚህ ጋር አውርተዋችሁ እናንተ በተማራችሁበት ብዬ ተመኘው ልትጠነቀቁበት ዘንድ ማለት ነው። እቺ እህታችን ምን አለች? እኔ ሐኪም ቤት እንኳን ከዚህ ከሳውዲ ሂዳ ወደ ኢትዮጵያ ማለት ነው ኢትዮጵያ ወርጄ ሐኪም ቤት ሊሄድ የቻልኩበት ምክንያት ራሱ አንዲት እህታችን በቪዲዮ እንደዚህ ወጣ ችግሯን ስትናገር የማህፀን መውጣት ማለት ነው ያን ችግር ኑሮባት ወደ ውጭ ሀገር ሂጄ ልታከም ብላ ገንዘብ እንዲሰባሰብላት ስትጠይቅ እንዲረዷት ስትጠይቅ በዛ ነው እኔም ተነሳስቼ እንዴ ይሄ ችግርማ ብዬ ኢትዮጵያ ገብቼ ስታከም የማህፀን እጢ ሆኖ ተገኘብኝ እና ማህፀንሽ ሙሉ በሙሉ በኦፕሬሽን ይወጣል መውጣት አለበት ተባልኩኝ አለች። በጣም ነው የሚያሳዝነው። አልወለደችም አላገባችም። እና እህቶች ልታስቡበትና ልታሰምሩበት ይገባል። እኔ ዝም ብዬ አይደለም እንደዚህ እየወጣው ተው ይሄን አታድርጉ የምለው። በአሁኑ ሰዓት ስንት የታፈኑ ድምጾች አሉ። ሐኪም ቤት መሄድ አቅቷቸው ራሳቸውን በምን አይነት መንገድ ትሪት አድርገው ራሳቸውን ማዳን ማከም እንዳለባቸው ሳያውቁ ዝም ብለው አለባብሰው የተቀመጡ እህቶች ብዙ አሉ። በየቤቱ በየመዳን ቤቱ ማለት ነው። እኔ አንዷ ምን አለችኝ? ጠለብ ቤት ተቀምጬ 14 አመት ሙሉ አለችኝ። 14 አመት ሙሉ እንግዲህ በሽታውን አፍናና አምቃ ይዛ እኔ አሁን ቪዲዮ ላይ እንደዚህ በተናገርኩበት ሰዓት እንዴ ይሄ ነገር ሐኪም ቤት እንዴት ነው የሚሄደው? እንዴት ነው መፍትሄ ማገኘው? እንዴት ነው ምን ማድረግ አለብኝ ብላ የመጣችሁ ማለት ነው። ውዶች ማሰብ አለባችሁ፣ መጠንቀቅ አለባችሁ እያልኩኝ እምለፈልፈው ለዚህ ነው። አያችሁት? በጣም ከባባድ ችግሮች አሉ። እኔ የኔን የነሱን እያየሁኝ የኔን እዚህ ቦታ አልሰጠውትም እና የሌሎችን ችግር ስታዩ ነው የናንተን የምታቀሉትም የምታከብዱትም እና በጣም ነው የሚያሳዝነው ወላሂ። እኔ የመጨረሻ ስቃይ የኔን አትጠይቁኝ በቃ። ግን ከዛ በላይ የሚሰቃዩን እህቶች ሳይ ደግሞ በጣም ነው ያዘንኩት ወላሂ በጣም ነው ያዘንኩት። እኔን አልችል ብሎኝ አልችል ብየው አቅቶኛል። ግን ከዚህም በላይ የሚሰቃዩ እህቶች ደግሞ በጣም ነው የሚያሳዝኑት። እና ኢትዮጵያ ገብታ ታክማ እንዲሁ እጢው እያደገ ነውና ኦፕሬሽን ተደርጎ ማህፀንሽ መውጣት አለበት ተብላ እንግዲህ ዘር አልተካችም አላገባችም። እንዴት ነው ማህፀንሽ ይውጣ ብትባሉ ምንድነው የምትሉት? እና በህይወቴ እኔ ተስፋ ቆርጫለሁኝ። ግን ለመኖር ስል አረብ ቤት ድጋሜ መጥቼ እየሰራሁኝ ነው። በቃ ለመብላት ለመጠጣት አንድ ሰው ለመኖር ሲልም መስራት አለበት በሚለው እንጂ እኔ በህይወቴ ከዚህ በኋላ ህይወት አለኝ ብዬ አላስብም አለች። እኔ በጣም ነው ያዘንኩት ወላሂ ውስጤ ነው የተሰበረው። እና በጣም የሚያሳዝን ነገር ነው። በምክንያት መሰላችሁ ይሄን ነገር እንግዲህ እህቶቼ ይማሩበት። እንደኔ አረብ ሀገር እየሰሩ ያሉ እህቶች የኔን ስቃይ እኔ ህይወት ባይኖረኝም እነሱ ህይወታቸውን እንዲያስተካክሉ ህይወት እንዲኖራቸው በቃ ራሳቸውን ይሄን ትምህርት ወስደው ራሳቸውን እንዲጠብቁ ታመው ከሆነም ህክምናውን እንዲወስዱ ይሄን መልእክቴን አስተላልፊልኝ ብላኝ ነው። እና እስኪ እሰቡት እናንተ ማለት ነው። በሳሙና የተነሳ መጀመሪያ ኢንፌክሽኑ ሲፈጠርብኝ በሳሙና የተነሳ ነው አለች። ብዙዎቻችን አሁን ሳሙና በጣም ከባድ ችግር ይፈጥርብናል ለማህፀናችን ብለን አሁን አናስብም።
እና እኔ ከዚህ በፊት ምን ብያችኋለሁኝ ሰርች እያደረኩኝ ብዙ ነገሮችን አነባለሁኝ በአረበኛም ይሁን በእንግሊዘኛም ይሁን በምትችሉት ቋንቋ በአማርኛም ብዙ የተጻፉ ነገሮች አሉ ሰዎች ከራሳቸው የተነሳ የሚገርማችሁ ነገር አንድ ሰው ሐኪም ስለሆነ ብቻ ሳይሆን ያ ሰው በሽታ ስለታመመ ብቻ በዛ በበሽታው ምክንያት ያን ነገር ሲያፈላልግ ከሐኪሙ የበለጠ ለራሱ በሽታ መፍትሄ የሚሰጠው እሱ ሊሆን ይችላል። ለሰዎችም ትምህርት የሚሰጠው ያ ታሞ ብዙ ፈተና ያየው ሰው ለሰዎች ትምህርት ሊሆን ይችላል። ገባችሁ? ብዙ ጊዜ ሰርች ስታደርጉ ታመው መፍትሄ ያገኙ ታመው ተሰቃይተው የሆነ ነገር በራሳቸው ያወቁትን ነገር የሚሰቃዩትን የበሽታቸውን ችግር ምን መፍትሄ እንዳገኙ በምን ችግር እንደመጣባቸው ከነሱ ትረዳላችሁ። ለዛ ነው ብዙ ጊዜ እኔ ሰርች እያደረጋችሁ አንብቡ የምለው ማለት ነው። ይህች እህታችን እንኳን አልহামዱሊላህ እሷ ሰርች እያደረገች ብዙ ነገር አውቃ ከምትከለከላቸው ምግቦችም እየተከለከለች እንግዲህ እስካሁን ድረስ አልহামዱሊላህ ለጤናዋ ራሷን እየጠበቀች ነው ያለው ችግር እንዳለ ሆኖ ማለት ነው። እና በከፊል እንኳን ቢሆን ራሳችሁን ትጠብቃላችሁ። እና ሳሙና እንደነገርኳችሁ ሳሙና በጣም ለኢንፌክሽን ለማህፀን በር ኢንፌክሽንም ይሁን ለማህፀን ኢንፌክሽንም ይሁን ለማህፀን ጫፍ ኢንፌክሽንም ይሁን ለሽንት ቧንቧ ኢንፌክሽን በቃ ለዚህ ሁሉ ይዳርጋል ሳሙና። እኔ በሳሙና ተጠቅሜ አላቅም። በጥንቃቄ ነው ሻወር ስወስድ ምንም ሳሙና እንዳይደርስ ማድረግ አለባችሁ። ይሄን ነገር መጠንቀቅ አለባችሁ። ብዙዎቻችሁ ማታውቁ ልትኖር ትችላላችሁ። የምታውቁ እየተጠነቀቃችሁ ሊሆን ይችላል። ለንጽህና ብላችሁ ሳሙና በፍጹም እንዳትጠቀሙ። እና በዚህ የተነሳ ነው መጀመሪያ ሲጀምረኝ በሽታው በሳሙና የተነሳ ነው። ሳሙና ለጽዳት እያልኩ በጣም እጠቀም ነበር። ከዛ ማሳከክ እያለ ኢንፌክሽን እየተፈጠረ ኢንፌክሽን ሲደጋገም ደግሞ እንግዲህ የማህፀን እጢ ሆነባት ማለት ነው ውዶችዬ። እና እንደዚህ አይነት ነገሮች እንዳያጋጥሟችሁ መጀመሪያ ጥንቃቄ ያስፈልጋል። ችግሩ ካጋጠመ በኋላስ ወደ መፍትሄው ነው የሚከደው። አፍኖ ዝም ማለት ባለትዳር ከሆናችሁ ባሌ እንደዚህ ቢለኝስ በቃ የሆነ ወይ ትዳሬ ቢፈርስስ ወይ ቤተሰቦች እንደዚህ ቢል ሰው ብነግር ለጓደኛ ብነግርስ መጠቋቆሚያ እንደዚህ ነው እኮ ቢያደርጉኝ የሚባል ነገር የለም። ከጤና የበለጠ ነገር የለም ምንም ይሁን ምን። እና ራሳችሁን ማከም አለባችሁ። ራሳችሁን መጠበቅ አለባችሁ። ችግሩ ካጋጠማችሁም ደግሞ መፍትሄ መፈለግ አለባችሁ። አሁን እኔ ስኳር ብዙ ጊዜ ስጠቀም የሆነ ኢንፌክሽን በጣም ይበዛብኝ ነበር በፊት አካባቢ ላይ ማለት ነው። በተለይ የሽንት ቧንቧ ኢንፌክሽን ሽንጥ ማጥ የሚባል በሽታ በጣም ያሰቃየኝ ነበር። እና ስኳር ያላቸው ምግቦች ስትጠቀሙ እንደዚህ ከዚህ በፊት በአረበኛ ጎግል ላይ ሰርች ሳደርግ ሲጀመር ዳቦ የስንዴ ተዋጽኦ ነገር ራቁ ሴቶች እንደዚህ አይነት ችግር የኢንፌክሽን ችግር የሚያጋጥማችሁ የሚል እንዳጋጣሚ አይቼ ነበርና ምን አደረኩ መሰላችሁ? የገብስ ዱቄት መጠቀም ጀምሬ ያውቃለሁኝ በዚህ በሽንጥ ማጥ የተነሳ ማለት ነው። እና በዛ የሽንት ቧንቧ ኢንፌክሽን ከዛ የሽንት ፊኛ አካባቢ የሆነ እንትን ውሃ የቋጠረ ነገር አለ ምናምን ተባልኩኝ እያለ አልহামዱሊላህ ያንን ነገር አሁን ሙሉ በሙሉ ድኛለሁኝ መፍትሄውን አግኝቻለሁኝ አልহামዱሊላህ። እና እነዚህን ነገሮች ራሳችሁን ማከም አለባችሁ። በቤት ውስጥ የምትጠቀሙትን ነገር ውሃ በተለይ ውሃ ለኩላሊትም አላችሁት ለማንኛውም በሽታ ለኢንፌክሽኖች ውሃ በጣም አሪፍ ነው። እና ብዙ ጊዜ እህቶች በስራ ጫና ምክንያት ውሃ ማንጠጣል አለን። በቃ ውሃ መጠጣት መርሳት ከኔ ጀምሮ እኔ የነበርኩበትን ስለሆነ ነው የምነግራችሁ። እዛ አረብ ሀገር ስኖር በቃ ውሃ አልጠጣም ብዙ። እንዲሁም ደግሞ ከበላሁም ሲርበኝ ኢንዶሚ ነው የምበላው ሩጬ። አያችሁት? ኢንዶሚ ራሱ ከዱቄት ስለሆነ የሚሰራው በቃ ያ ነገር ወይ ኢንፌክሽኑን አይደለም ሊቀንስላችሁ እያባባሰ ነው የሚሄደው። ገብቷችኋል? እና እንደዚህ አይነት ነገሮችን በምንጠቀምበት
ሰዓት ከምግብ አለመመቻቸት እንዲሁም ውሃ ካለመጠጣት እንዲሁም ስኳር የበዛባቸውን ነገሮች በመጠቀም ከነዚህ ነው የምንበላበት ሰዓት እያለፈ ብዙ ሰዓት ቆይተን መመገብ ሽንት ቤት የሆነ ጽዳት ነገር ስንሰራ ጓንት አለመልበስ በቃ ከሰዎችን በሽታ ሊጋባብን ይችላል። በተለይ ሽንት ቤት ስናጥብ እንደዚህ ኩርሲውን ሰዎች የሚቀመጡበትን ያንን ነገር ስናጸዳ በእጃችን በፍጹም መንካት የለብንም። በሳሙና ምናምን የማይለቁ ባክቴሪያዎች እጃችን ላይ ሊቀሩ ይችላሉ። እነዚህን ነገሮች በጥንቃቄ መጠቀም አለብን። ጽዳት ማንኛውንም ጽዳት ስናነሳ ሶፍት ይሁን የተጠቀሙበት ሶፍት ይሁን ቆሻሻ ቦታ ይሁን የሆነ ወይም አጽድተን ከጨረስን በኋላ በቃ የሆነ አረቦች ጋር እንደዚህ ግርግዳ ላይ ተለጥፎ የሚቀመጥ አልኮል ነበርኩ እሱ ከሌላችሁም እናንተ ገዝታችሁ አልኮል በሻንጣችሁ ማድረግ አለባችሁ። ከዛ ከጨረሳችሁ በኋላ እጃችሁን በዛ አሽታችሁ ንጹህ ማድረግ አለባችሁ። ባክቴሪያ እጃችሁ ላይ ተቀምጦ ከዛ በኋላ ወደ ሰውነታችሁ እንዳይጋባ ማለት ነው እና ከሰዎችም በሽታው ሊመጣባችሁ ይችላል። ስለዚህ እህቶቼ እያንዳንዷን ነገር ተጠንቅቃችሁ ራሳችሁን መጠበቅ አለባችሁ። አሁን ላይ ላይሰማችሁ ይችላል። በሽታው ምናልባት ካልያዛችሁ ካልደረሰባችሁ ምንም አይነት ስሜት የማይሰማችሁ ከሆነ ንጹህ ጤነኛ ከሆናችሁ ይሄ ነገር አይገባችሁም። ግን ይሄን ነገር እንዳይደርስባችሁ ደግሞ ራሳችሁን መከላከል ከወዲሁ ነው መጠንቀቅ። አንዲት እህቴ በባለፈው ቲክቶክ ላይ በጣም ስታለቀስ አይቻት አብሬ ያልቅሽ ነበረ። ወደ ውጭ ሀገር ሂደሽ መታከም አለብሽ ተብላ ማለት ነው ወደ ህንድ ሀገር ምናምን እና በቃ በጣም የምታውቁት ዶክተር ካለ አገናኙኝ ምናምን እያለች ወላይ ስቅስቅ እያለች ስታለቅስ እንጃ አላገባችም አልወለደችም ገና ትንሽዬ ልጅ ናት። መጨረሻ ላይ ይሄ ሆዷ እንደዚህ ተቀዶ ሰገራ ምናምን የምትጠቀመው በሆዷ ክፍተት ተደርጎላት የሆነ ቱቦ ነገር ተገጥሞላት በዛ እንድትጠቀም ተደርጋ ያንን ስትቀይር ምናምን ቪዲዮ ስትሰራ ወላሂ እኔ እንጃ በጣም ነው ያዘንኩት ማለት ነው። የሴት ልጅ ፈተና እንደዚህ ነው። ግን መጀመሪያ ካላህ በታች ቅድመ ጥንቃቄ አድርገን ራሳችን መጠበቅ አለብን። በተለይ የአረብ ሀገር ስራ ምግቡ ጽዳቱ በቃ ይሄ ሁሉ ስለማይመቸን በቃ ለበሽታ ቶሎ እንጋለጣለን። ግን ደግሞ ያንን ነገር በቃ ወደ መፍትሄ አለመሄድ በሽታውን እንደታመምን እያለን መዘንጋት ማፈን ራሳችንን ደብቀን ማስቀመጥ በቃ እንግዲህ ጠለብ ቦታ እንደዛ እየታመመች 14 አመት ሙሉ ጠለብ ቦታ መቀመጥ ማለት አስቡት። እና ራሳችሁን ደብቃችሁ በሽታችሁን ደብቃችሁ በልበለኝ እያላችሁ ቻል እያደረጋችሁ ስትቆዩ ወደ ከፋ ችግር ነው የምትሄዱት። እና እንደነገርኳችሁ ሰርች እያደረጋችሁ ለማየት ሞክሩ። ሐኪም ቤት ሄዳችሁ የሐኪም ባለሙያ ማናገር አለባችሁ። እንዲሁ የታመሙ እህቶችን የተጠቀሙትን ነገር ብዙ ጊዜ ቁርንፍድ እያላችሁ ትጽፋላችሁ። ቁርንፍድ ራሱ በጣም ከባድ መጥፎ በሽታ ነው እና ብዙ ጊዜ ለአንድ ሰው የሆነ በሽታ ገታለት ማለት እሱ ድኗልና ማለት ቁርንፍድ አሪፍ ነው ማለት አይደለም። ብዙ ጊዜ ደግሞ የተገዛ ሳሙና ከሱፐር ማርኬት ከዚህ ከሴደልያ እየተገዛ ከፋርማሲ ይሄ መታጠቢያ አሪፍ ነው ሳሙና እየተባለ ታጠቡበት እየተባለ ለሽታ ቆንጆን እንደዚህ ነው እየተባለ ብዙ ሳሙናዎችን እየተገዛ የምንጠቀም አለን። ይሄን ነገር ማቆም አለብን። በቃ ምንም አይነት ነገር አያስፈልገውም። ንጹህ ውሃ ሞቅ ያለ በቃ መጠቀም ያለባችሁ እንደዚህ አይነት ነገር ነው። ውሃ መጠጣት አለባችሁ። ውሃ በብዛት መጠጣት አለባችሁ። በተለይ በባዶ ሆዳችሁ ውሃ መጠጣት አለባችሁ። እንዲሁም አታክልት ፍራፍሬዎችን መብላት አለባችሁ። ፈሳሽ ነገር መውሰድ አለባችሁ። ንጹህ ፈሳሽ ነገር ስላችሁ ዝም ብሎ የታሸገ ከፋብሪካ የመጣ ምናምን ሳይሆን በቃ እቤታችሁ አዘጋጅታችሁ አረንጓዴ ሻይ ሊሆን ይችላል። ናዕና መጠጣት አሁን ናዕና ሊሆን ይችላል። እሱን አፍልታችሁ መጠጣት ሊሆን ይችላል። ቤታችሁ ያለ ነገር እርድ ሞቅ ባለ ውሃ በጥብጣችሁ መጠጣት ሊሆን ይችላል። ሞቅ ባለ ውሃ ሎሚ መጠጣት ሊሆን ይችላል። እነዚህ አይነት ነገሮችን ተጠቀሙ እንጂ ሌላ ነገር እሽግ ነገር እየገዛችሁ መድኃኒት ነው እያላችሁ አትውሰዱ።
ብዙ ጊዜ በማስታገሻ ደግሞ በቃ ራሳችሁን እኔ አንዲት ልጅ እንደዚህ የማህፀን ህመም በጣም የምትታመም ነበረችና አረብ ሀገር ታውቁታላችሁ ብሮፊን የሚባለውን መድኃኒት ማለት ነው። ብዙ ጊዜ ብሮፊን የሚባለውን መድኃኒት ትወስድ ነበረ። ከዛ መጨረሻ ላይ የጉበት ችግር አለብሽ ተብላ ጉበትሽ ተጎድቷል ተብላ የጉበት ህክምና እያደረገች ነው። እና በጣም የሚያሳዝን ነገር ነው። እንደዚህ አይነት ነገር አትጠቀሙ። ዝም ብላችሁ ከሌህን አድርጎ አላችሁና በቃ ኦሪጂናል የሆነ ነገር ተጠቀሙ እንጂ ሌላ ነገር እየጨማመራችሁ ራሳችሁን ይበልጥ አትጉዱ። እና ውዶችዬ ይሄን ላላችሁ ነው የመጣሁት። ቪዲዮውን እስከ መጨረሻው ተከታተሉት። ላይክ፣ ሼር፣ ሰብስክራይብ አድርጉ። ይጠቅማችኋል። ሌላ ነገር ዝባዝንኬ ነገር በመስማት ራሳችሁን ከምታዞሩ በቃ ለጤናችሁ የሚጠቅማችሁን ነገር እያዳመጣችሁ ራሳችሁን መጠበቅ አለባችሁ። ለዛሬ ይዤላችሁ የመጣሁት ነገር ይሄን ነው። እንግዲህ እህታችንም አላህ አፊያዋን ይመልስላት፣ ሁላችንም አላህ አፊያችንን ይመልስልን። አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እኔን ማናናገር የምትፈልጉ ከሆነ ስልኬን ኮሜንት መጀመሪያ ላይ አስቀምጥላችኋለሁኝ። የዛሬው ቪዲዮ ይሄን ይመስል ነበር። አላህ ሰላም ያቆያችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።